ሰላም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ተባበሩኝ። ዛሬ ደግሞ የምናወራው ስለ CR7 ስለ ክርስቲያኖ ሮናልዶ ሲሆን ክርስቲያኖ ሮናልዶ የምንለው በዓለም ላይ ከታላላቅ የክብር ኳስ ተጫዋቾች ውስጥ አንዱ ሲሆን ክርስቲያኖ የተወለደው በየካቲት 5 በ1985 ነበረ። ያው የትውልድ ቦታው ፋንታሲ ወይም ደግሞ ማዴራ የተባለ የፖርቹጋል ከተማ ነበረ። እዛ ነበር ክርስቲያኖ ሮናልዶ ለመጀመሪያ ጊዜ የተወለደው እና ቦታ ያው የሚጫወትበት ቦታ ፎርዋርድ ወይም ደግሞ አጥቂ ነበረ። ያው አሁን ያለበት ክለብ አልናስር ወደ ሳውዲ አረቢያ ክለብ ገብቷል። ያው ብሔራዊ ቡድን ከፖርቹጋል የነበረበት ዋና ስኬቶቹ 5 ጊዜ የ የባላንዶር አሸንፏል። ከዛ በኋላ ደግሞ 5 ጊዜ የፊፋ ቻምፒዮንስ ሊግ አስገኝቷል። ሌላኛው ደግሞ በታሪክ ከፍተኛ የብሔራዊ ቡድን ጎል አስቆጣሪ እና ባለሀብት በመሆኑ በዚህ ይታወቃል ክርስቲያኖ ሮናልዶ እንደነገርኳችሁ። እናም ሌላኛው ደግሞ ሮናልዶ እና በፍጥነቱ በአጥቂነቱ እና በሀብቱ አንደኛ አስብሎታል። ይህም ደግሞ አንደኛ ያስባለበት ምክንያት በሚታወቀው በከፍተኛ ከቻምፒየንስ ሊግ ውስጥ ከፍተኛ ጎል ያስቆጠረው ክርስቲያኖ ሮናልዶ ስለሆነ ወይም ደግሞ CR7 ነው። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተባበሩኝ። ባይ